ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ደግሞ ለየት ባለ ቪዲዮ ነው የተመለስኩት። ምናልባት ይሄ የሆነ አንድ ሰው ሊያስተምር ይችል ይሆናል። ስፔሻሊ ያልወለዳችሁ ልጆች ወይንም ለመውለድ እየተዘጋጃችሁ ያላችሁ ሰዎች እና ሆፍሊ አንድ ሰው ሊያስተምር ይችል ይሆናል። ሆፍሊ ኢትስ ገና ቢ ሄድስ አፕ ፎር ሰምባዲ እና ምን መሰላችሁ ዛሬ የመጣሁበት ቪዲዮ ያው ልጄ ጉንፋን እንደ ቀደምለቱ ጉንፋን ተይዞብኛል። ዊኬንዱን ነው ከአርብ ዕለት ጀምሮ ነው ስሜት የጉንፋን ህመም ያየሁበት እና ያው በተቻለኝ አቅም ቤት ውስጥ እንግዲህ ሉክ አፍተር እያረኩት ነው እና ትናንትናም ያው እንትን እያልኩት ነው። ዛሬም ያው እንግዲህ አሁን ኦልሞስት ከሌሊቱ 2 ሰዓት ኤኤም ሊሆን ነው በእኛ እዚህ አቆጣጠር እና አሁን ተነስተን ነው። ያው ታውቃላችሁ ልጆች ጉንፋን ሲያዙ ወይ ኢንጀነራል ሲታመሙ ባህሪያቸው ወላቀየር እንደሚል የምግብ ፍላጎታቸው እንደሚቀንስ ምናምን ታውቃላችሁ አይደለ? እና እንግዲህ በተቻለኝ አቅም ያው ሉክ አፍተር እያስታመምኩት ነው። ተሽሎት ነገ በሰላም እሱም ዴኬር እንዲገባ ያው እኔም ስራ መመለስ ስለሚኖርብኝ ያው በተቻለኝ አቅም የሚቻለኝን እያደረኩኝ ነው ቤት ውስጥ። ባለፈውም ታሞብኝ ነበርና ይሄው ጉንፋን ማለት ነው እና ሆስፒታል ደረጃ ወላ ሄደን ነበረ። አባቱና እኔ ሆስፒታል ወላ እዛ ሄደን ኦልሞስት ያ እዛ ቆይተን ላይክ እንደ በንትል መልክ ነበር ሄድነው በኢመርጀንሲ መልክ እና ኦልሞስት እዛ እስከ 2 ምናምን አካባቢ ቆይተን ሆስፒታል ውስጥ ነው የመጣነው። እና ያው ዶክተር ያዘዘለት አንቲባዮቲክ እንትለው አንቲባዮቲክ ነው ያዘዘለት እና እሱ ታዞለት ያው እሱን ለ10 ቀን ያክል እንዲወስድ ተደርጎ ነበረ እና ትኩሳትም ነበረው እና እሱ ትኩሳቱ ትቶት ነበር እና በቃ ሰላም ነበር። የምግብ ፍላጎቱም ተመልሶ ነበር እና he was doing good እና አሁን ደግሞ እንግዲህ ይሄንን ዊኬንድ ህመም አይቼበታለሁ። ይሄው ጉንፋን እንግዲህ አላቅም ታውቃላችሁ ቤት ውስጥ እንደነበርኩኝ ኦልሞስት ለ1 አመት እሱን ሉክ አፍተር ሳረግ እና ምንም አይነት እንደዚህ ህመም አላየሁበትም። ሆስፒታልም ደረጃ አልሄድንም ምንም አይነት ህመም እና he was okay እና አሁን ውጪም እየወጣ እንደዚህ ሲሆንም ይሁን አላቅም እና ያው እንደዚህ ጉንፋን እያያዘብኝ መምጣት ጀምሯል እና ያው ያለ ነው ይሄ በርግጥ ያው ታመውም ነው እንትን የሚሉት የሚታወቅ ነገር ነው። ያው ቢገባኝም እዚህ ጋር አሁን እኔ በዴኬሩ ኮምፕሌን ለማድረግ ምናምን ፈልጌ አይደለም። ያው ጀነራል ምናልባት አንድ ሰው እዚህ ጋር እንትን ሊል ይችላል። ያው አንዳንዴ ልጆች ሲኖሩ ደስ ይላል አይደል? የልጅ የመኖሩ ስሜቱ ሁሉ ነገር ግን ሆኖም ደግሞ እንደዚህ ያለም ነገሮች ይፈጠራሉ አሉና ያው ሁሉንም ባላንስ ማለት ሁሉ እንደዚህ ያለ ነገርም ይፈጠራል እና ያው እናቶች ጠንከር ብለን በተቻለን አቅም የሚቻለንን ለማድረግ ነው የምንሞክረው እና እውነት ለመናገር ዴኬሩ ምንም ኮምፕሌን የለኝም። ሰዎቹም ጥሩ ሰዎች ናቸው። ዴኬሩም ለቤቴ ቅርብ ነው እና ሁሉ ነገር እኔ ተመችቶኛል። አልሐሳብ ምንም ሳላስብ ስራዬን በሰላም ሰርቼ ነው ልጄን እንደገና ከዴኬር ፒክ አድርጌ ወደ ቤታችን የምንገባውና በእውነት እኔ በጣም እግዚአብሔርን አመሰግነዋለሁ በዚህ በዛ ላይ የማቃትም አንድ ሰው አለ ዴኬር ውስጥ ማለት ነው እና እኔ ያለ ሐሳብ ነው ሆነን ለመናገር ልጄን ትቼ
ስራ የምገባው እና ግን ሆኖም ግን ደግሞ ጉንፋን እየያዘብኝ መምጣቱ ግን አንዳንዴ ደግሞ እንደው እግዚአብሔር አምላክ ምን አለ ልጄን ሉክ አፍተር ቁጭ ብዬ ልጄን ቴኬር ባረግ የሚባልም ስሜት ይኖራል። ግን ደግሞ ታውቃላችሁ ዴይ ቱ ዴይ ለመኖር ግዴታ መሰራት አለበት አደል ቤተሰብ። እና እስቲ እናንተም እስቲ ምን ትሉኛላችሁ ቤተሰብ? ምን ትመክሩኛላችሁ? በይበልጥ እናቶች ሆናችሁ እስቲ ያለፋችሁበትን ኤክስፒሪየንስ እስቲ ሼር አድርጉ። እና ይሄንን ለማለት ፈልጌ ነው። እስቲ እንማማር። እስቲ ኤክስፒሪየንሱን ሼር ኤክስፒሪየንሳችሁን ያለፋችሁበትን ነገር ሼር አድርጉን። እና እስቲ ሆፍሊ የኔም ሰንበዲ ያስተምራል ብዬ ተስፋ አረጋለሁ። እና ያው እግዚአብሔር